ያቺን ኮሚሽኗን ቀልቦ ለመሮጥ ነው ሩጫው በአብዛኛው። ቆይ አይደለም መጀመሪያ አደጋው መነሻው አደጋ ስለሆነ እኛ አደጋውን ነው መፍራት ያለብን። ስልክ መስመሩ ቢዚ ነው። ሁለቱም ያሬድ እያሳየ ነው በመልክትና ችግር ነገ እናቀርባለን። የምትናገሩትን ሆናችሁ ስላሳያችሁኝ በጣም ነው ላደንቃችሁ የምፈልገው። በጣም ደስተኛ ነኝ በእናንተ ፕሮግራም። ብዙ ሰው እንደኔ ግራ የገባው ሰው አለ። በምትሰጡት ምክር በምታስተላልፉት መልእክት እውነት ስለ እውነት ነው በጣም የረካሁት። እግዚአብሔር እድሜ ይስጣችሁ ነው የምለው። ሌላ ምን ነው የለኝም። መኪና ላለው ብቻ አይደለም ለእግረኛ፣ ለአሽከርካሪ፣ ለባለ ንብረት፣ ለተማሪ፣ ለአስተማሪ የግዴታ መኪና ማወቁ የበለጠ ጥቅም አለውና ፕሮግራማችን ለሁሉም ነው። አዲስ አውቶሞቲቭ ዘውትር ሰኞ ከቀኑ 10 ሰዓት እስከ 12 ሰዓት ሰለሞን ሚዲያና ኮሚዩኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን FM አዲስ 97.1 ጋር በመተባበር የሚቀርብ መኪና ስንገዛ እንዴት ነው የምንጠነቀቀው? ይሄ የመንደር ውል የምንለው ነገር ሳውናለ ወይ? ገዥና ሻጭ ተያይዞ ፋይሉ ወዳለበት ቦታ ሄዶ አረጋግጦ የመግዛት ልምዳችን ምን ይመስላል? የመንግስት አሰራሮች አሉ። እነሱን አሰራሮች አውቁና ተገንዝቦ መኪና መለዋወጡስ ጉዳይ እንዴት ነው? መንጃ ፈቃድ የማደሱ ስራ፣ የሊብሬ ጉዳይ፣ የስም ማዘዋወር፣ እነዚህ በጣም ቀላል የሚመስሉ ግን በጣም ትኩረት የሚፈልጉ ናቸው። አገልግሎት አሰጣጡስ ከዚህ ጋር እንዴት እየሄደ ነው? ምን አዳዲስ ነገሮች አሉ የሚለውን ነገር እናነሳለን። ዛሬም እንግዲህ ትኩረት የምናደርገው በአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የለሚ ኩራ ቅርንጫፍን አሰራር ነው የምንቃኘው። የሀገር ልጆች አቶ ኤልያስ ወርቁ የዚህ ቅርንጫፍ ስራ አስኪያጅ እዚህ ስቱዲዮ ተገኝተዋል። በድጋሚ ደስ ብሎናል ስለተገኙ። አገልግሎት አሰጣጡ ምን ይመስላል? በዚህ ባለፈው 3 ወር ውስጥ ምን ሰራችሁ? በዚሁ ቅርንጫፍ በአሁን ሰዓት ኦልሞስት በዚህ በሩብ ዓመቱ ከ15000 በላይ ተገልጋይ ተገልግሏል። ቀደም ሲል በሌሎች ቅርንጫፍ በ1 2 3 ቅርንጫፎች ላይ የነበረው የንድፈ ሐሳብ ፈተና ከ2000 በላይ ተፈታኞች ተፈትነዋል። ይሄ አገልግሎት እንግዲህ ለሚ ኩራ ላይ ሲከፈት ከዚህ ቀደም አያት አካባቢ የነበሩ ተገልጋዮች የት ነበር የሚሄዱት? ወደ ቃሊቲ ነበር የሚሄዱት፣ ወደ አዲስ ከተማ ነበር የሚሄዱት፣ ንፋስ ስልክ ነበር የሚሄዱት። አሁን ግን በአቅራቢያቸው ይህንን አገልግሎት እንዲያገኙ የተደረገበት ሂደት አንዱ የመልካም አስተዳደር ችግር ተብሎ ከተያዙት ውስጥ የ90 ቀን እቅድ መልስ ያገኘ ነው የሚል ነገር አለን። በአጠቃላይ በዚህ በለሚ ኩራ ውስጥ አሁን ባለው ነባራዊ ሁኔታ እንደ ሌሎቹ ቅርንጫፎች መንጃ ፈቃድ የትኛውም ክፍለ ከተማ ነዋሪ ለሚ ኩራ ላይ መጥቶ ማደስ ይችላል። መንጃ ፈቃድ በ5 ደቂቃ በ7 ደቂቃ አድሰው ሲወጡ ይደነግጣሉ። አለቀ እንዴ ይላል። እሱ ቀላል ነገር አይደለም። በቅርብ ርቀት በርካታ ጊዜ የነበረ ችግር ፋይሉ ጠፋ የለም ነገኑ ከነጎዲያ የነበረ ችግር ነበር። ፋይልን በተመለከተ ያው ስካን ስለተደረገ ማንኛውም ፋይል ወዲያው ችግር ያለበት ሳይሆን አንዳንድ የሚያስፈልጉ መረጃዎች የሚታዩ ፋይሎች ካሉ ወዲያው ወጥቶ ወዲያው የሚታይበት መስኮት ላይ ያለው ካውንተር ላይ ያለው አገልጋይ እዛ ቁጭ ብሎ ፋይሉን የሚያይበትና መረጃ የሚሰጥበት አሰራር ነው የተዘረጋው። ተገልጋዩም አሁን እንደ ድሮ አይደለም። መኪና ሊገዛም ሲፈልግ የሆነ ከዚህ ከተሽከርካሪ ጋር መጥቶ የመጠየቅ ልምድ እየዳበረ መጥቷል። አንድ ቦሎ የሚያደርግ ሰው ቢመጣ እዛው ንግድ ባንክ አለ፣ እዛው ይከፍላል። እዛው መንገድ ፈንድ አለ፣ እዛው መንገድ ፈንዱን ይጨርሳል። እዛው ኢንሹራንስ የሚፈልግ ከሆነ ኢንሹራንሱን እዛው ይጨርሳል። ሶስተኛው ግን እዛው ይጨርሳል። ሽያጭ ላይም የውልና ማስረጃም ኦንላይን የምናይበት አሰራር ተዘርግቷል። አሁን ደግሞ ተጨማሪ ባንክ ስኬት ባንክን ከዚህ ከባለፈው ሳምንት ጀምሮ አስገብታችኋል። ይሄ ቀላል አለም በአንድ መስኮት አገልግሎት ለማግኘት የሚደረግ ጥረት። የኢቲ ካሸሪም እዛው ነው ያለው። የፌዴራል ኢቲ ካሸሪዎች እዛው ነው ያሉትና የአንድ መስኮትም አገልግሎት የመስጠት ስራ ይሄ የለሚ ኩራ ብቻ ሳይሆን በ11 ቅርንጫፍ ላይ ተተገበረ ነው። አንዱ ጥያቄ በአካባቢያችን በቅርበት የምንፈተንበት እድል መልካም ነው ቢኖረን የሚል ጥያቄ አሰባስበው ነበር የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን። አሁን በሀገሪቱ በዋና ከተማችን አዲስ አበባ በ4ቱም አቅጣጫዎች የፈተና ማዕከላት ተዘጋጅተዋል። የንድፈ ሐሳብ ትምህርት የወሰዱትን የሚፈተኑበት ማለት ነው። ለሚ ኩራ ላይ በቀደም 4ኛው እንግዲህ ይፋ ሆኗልና እሱ አገልግሎት ከጀመረ ወዲህ ምንድን ነው የሆነው? የፈተናው ወጥነትም ተዘጋጅቷል። በፊት ጥያቄዎች ነበሩ። የፈተና ጥራት ችግር ነበረ። የመፈተኛ ቦታ መደራረብ ይሄ አለ አይደለም ብዙ ነው ተፈታኙና እሱ አንዱ ባንዱ ላይ የመጫን ሁኔታ ነገር ነበርና አሁን ይህን ችግር በመፍታት ረገድ የለሚ ኩራው መፈተኛ ማዕከል ምን አስተዋጽኦ አደረገ? የንድፈ ሐሳብ ፈተና በአቅራቢያቸው እንዲሆን የባለስልጣን መስሪያ ቤቱ ኃላፊነት ወስዶ በ90 ቀን በክረምት በተያዘው የመልካም አስተዳደር ችግር አንዱ ነው ተብሎ በአስቸኳይ ነው ወደ ተግባር የተገባው። ይሄ አገልግሎት አሁን በምናየው መልኩ ከቀን ወደ ቀን
ተቀጥሮ የሚመጡ ተፈታኞች እየጨመረ ነው የመጣው። ቅድም እንዳልኩት በአጭር ጊዜ ውስጥ ነው ወደ 2000 ምናምን ሰልጣኝ እጩ አሽከርካሪዎችን የፈተን ነው። ባለድርሻ አካላት ጋር ባደረግነው ውይይት አስጎብኝተናቸዋል። በጣም በሚገርም ሁኔታ ነው ሀሳብ የሰጡትም ሰው እነሱም እንደሚሳተፉ ነው ቃል የገቡልን። አቶ ኤልያስ ወርቁ ለሚኩራ የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቅርንጫፍ ስራ አስኪያጅ ናቸው። ማብራሪያ የሰጡን የሚገኙት ከሰዓቱ ወጃው በፊትና ከመልእክቶቹ በፊት እንግዲህ በዛ ደረጃ ላይ የተዘጋጀው የፈተና ማዕከል በርካታ ተማሪዎችን የንድፈ ሀሳብ ፈተና እንዲወስዱ እድል ሰጥቷል ማለት ነው። ስለዚህ የነበረውን የህዝብ ጥያቄ በመመለስ ረገድ ውጤታማ ነው ማለት እንችላለን። በደንብ እንችላለን። በለሚኩራ አንድ ሰው ቦሎ ለማሳደስ ምን ያህል ደቂቃ ይፈጅበታል? ከ5 እስከ 7 ደቂቃ ይወስዳል። ሆኖም ግን አሁን እየሰራን ያለ ነው ቦሎ በጣም በዘመነ መልኩ ነው እየተሰራ ያለው። አንድ ተገልጋይ ኮድ 2 መኪና አሟልቶ መምጣት ያለበት መረጃዎች አሉ። ኮድ 3 መኪና በዛው ልክ። ለምሳሌ ኮድ 2 መኪና ከሆነ ያን ግለሰብ ምርመራ ተቋማት ሄዶ አስመርምሮ መምጣት አለበት። ኦንላይን እናያለን። እሱ ነው መመርመሩን ኦንላይን እናያለን። ሁለተኛ ሊብሬው በእጁ መኖር አለበት። ሶስተኛ መንገድ ፈንድ እዛው ነው የሚከፈለው ብለን እዛው ይስተናገዳል ብለን ነው። አራተኛ ጊዜ ያላለፈ የሶስተኛ ወገኑ ጊዜ ያላለፈበት ታይታላችሁ። እሱ ኦንላይን ይታያል ማለት ኦንላይን ነው እንጂ ወረቀት መያዝ አይጠበቅበትም። ሰውየው ፕሪንት አውት እንቀበለዋለን። ተቀበሉታላችሁ። ከዛ በተረፈ አስመርምሮ የመጣበት ሰነድ ይኖራል። ክፍያ እዛው ነው ያለው። አገልግሎት አግኝቶ መሄድ ነው። ኮድ 2 ያገኛል። ኮድ 3 ከሆነ እዚህ ላይ የሚጨምረው ክሊራንስ ወይም የታደሰ ንግድ ፍቃድ፣ ፋይዳ መታወቂያ መያዝ ይጠበቅበታል። ይሄ እንደ ሀገርም የተሰጠ አቅጣጫ ስለሆነ በዛ መልኩ እየተስተናገደ ፋይዳ መታወቂያ ሁሉም ላይ ነው የሚያስፈልገው። ሁሉም ላይ ያስፈልጋል። አገልግሎት ወኪል ቢሆንስ? ወኪል ከሆነ ደግሞ የውክልና በውልና ማስረጃ የጸደቀ የውክልና ደብዳቤ ይዛል። እሱ ነው እንደሚያቀርበው እሱ ፋይዳ ያቀርባል። ወኪሉ ፋይዳ ያቀርባል። ፋይዳ መታወቂያ የሚያቀርበው ወኪሉ ነው። ተወክሏል። ተወከለ ያንን ግልጽ እንዲሆን ብዬ ነው። መልካም ነው። ዋናው ትልቁ ችግር እንግዲህ አንዱ የሚታየው ከዚህ ከመኪና ስም ለውጥ ጋር ተያይዞ ነው። ሽያጭ አለ፣ ግዢ አለ። ይሄ መቆሚያ የሌለው ነገር ነው። እዛ አካባቢ ላይ ለሚኩራ ላይ የተሰጠ ያለው አገልግሎት ከዚህ አንጻር ምን እየገጠማችሁ ነው? ከሽያጭ ጋር ተያይዞ ያው ግለሰቦቹ ለአገልግሎት ሲመጡ የሚሸጡት መኪና ገዢና ሻጭ በአካል ይቀርባሉ። መኪናው በአካል ቀርቦ ይታያል። ከዚህ ከተወሰነ ዓመት በፊት መኪና አይታይም ነበር። በተለያዩ ችግሮች ግን ያን መኪና መረጋገጥ ስላለበት መኪና ቀርቦ በአካል ይታያል። እሱ መኪና ነው ያለው፣ በአካል ነው ያለው ወይ፣ መኪናው ይንቀሳቀሳል ወይ የሚለውን ነገር ለማጣራት ሻንሲና ሞተሩ ተጣርቶ በቴክኒሻን የሚሰራበት አግባብ አለ። አንዱ እሱ ነው። ሁለተኛው ዕዳና እገዳ እንደሌለበት ይጣራል። የዘመኑን ቦሎ ማድረጉ ለምሳሌ አሁን በ2018 የሚሻሻጡ ከሆነ የ2018 ቦሎ የማድረግ ግዴታ አለበት። እሱ ይጠበቅበታል። ሻጭና ገዢ በአካል ከቀረቡ በኋላ የሚሰጣቸው ፎርም አለ። እሱ ሞልቶ ግምት ነው የሚሰራው። ግምት ተሰርቶ ኮድ 2 ከሆነ በቀጥታ ወደ ውልና ማስረጃ ነው የምንልከው። ኮድ 2 ከሆነ ኮድ 3 ከሆነ ግን ግምቱን ይዞ ወዴት ነው የሚሄደው? ወደ ግብር ከፋይ መስሪያ ቤት ሄዶ ግብር ዕዳ ካለበት ሻጭ የመኪናው ባለቤት ዕዳ ካለው ያጣራል። ያንን ክሊራንስ ይዞ ሲመጣ ወደ ውልና ማስረጃ እንልከዋለን። ሲመለስ ያልቃል። ይሄ አሰራር ነው። የውልና ማስረጃ እዛ ከጨረሱላቸው እኛ ጋር ኦንላይን ነው የምናጣራው። እዛ ሄዶ መምጣቱን በውልና ማስረጃ ሲስተም ውስጥ ማለፉን ካጣራን በኋላ ወደ ሊብሬ ተማኑ የምንገባው። በዚህ መልኩ ነው እየተስተናገደ ያለው። የመንደሩ ይዘው የሚመጡ የሉም። ቢኖሩም አሁን የመንደሩ ውሎ እኛ ጋር የምንሰጣቸው ቅጽ ስላለ እዛ ላይ ይሞላሉ። ራሳቸው የፈለጉትን አማውንት ነው እንዲሞሉ የሚደረገው። አይ ውክልና ይዞ ይመጣል። መኪናውን ይገዛና በመንደሩ ጨርሶ ውክልና ይዞ ይመጣል። የሻጩን ውክልና ይዞ ይመጣል። ስም ይዘዋወር ብሎ ይመጣ የለም። እሱ ነው አሁን እሱ ነገር መስተካከል አለበት የሚል ነገር አለ። ሲንገሩን ምን እየገጠማቸው? ማንኛውም የመኪና ሽያጭ ሲያደርጉ ብዙ እንደዚህ ልማድ የተያዘው ሰዎች መኪና ሲሻሻጡ ከአመት በኋላ ከ6 ወር በኋላ አንዳንዱ ከ2 ዓመት በኋላ ያችን ሰነድ ነው ይዘው የሚመጣው። በመሀል መኪናው ምን እንደሆነ አይታወቅም። ተገልጋዩ ምንድነው ማድረግ ያለበት? መኪና ሲሻሻጥ መኪናው ራሱ መሆኑን ማጣራት አለበት። ይሄ ለዚህ ደግሞ መስሪያ ቤታችን ኦፕን ነው። ወዲያው መሆን አለበት። ጊዜ መውሰድ የለበት። ማንኛውም በህግ አግባብ ውክልና በህግ አግባብ ቦታ ስላለው ያንን ይዞ የመጣ ተገልጋይ ይስተናገዳል። ዞሮ ግን እኔ ለአድማጭ የምመክረው መኪና ሽያጭ ላይ መኪና ከተሻሻጡ በኋላ ባያቆዩት ወዲያው ቢሆን። ምክንያቱም ከዛ በኋላ ሻጭ በሌላውም መስሪያ ቤት አገልግሎት ለማግኘት እኮ ሻጭና ገዢ መካከል የሚፈጠሩ ችግሮች ሊኖሩ ይችላሉ። በህይወትም ላይኖር ይችላል። ግን ሰዶ ማሳደድ ነው የሚሆነው። እንደዛ ነው የሚሆነው። ግን ሀብት ነው ያፈሰሱት፣ ገንዘብ ነው የሚወጣበትና ወዲያው ቢሆን
የኛ መስሪያ ቤት አካባቢም ያለው ችግር ይፈታል የሚል ነገር አለ። ሞር ይሄ ብዙ ያመዘነ ችግር ኖሮት አይደለም። ውክልና በህግም አግባብ የተቀመጠ አግባብነት ስላለው ይስተናገዳሉ። ዞሮ ግን ቅድም እንዳልኩት ሽያጭ ሲሆን ወዲያው ቢሆን ይመረጣል። ማዛወር የተቸገሩ ሰዎች አላጋጥሟችሁም እናንተ ጋር ገዝተው? በዚህ መልኩ በስፋት ያየነው ነገር የለም። ማዛወር ምንድነው እዚህ ላይ ያለው ዋናው መሰረታዊ ችግሮች ህብረተሰቡ በደንብ አድርጎ ራሱ እንዳይበት የሚያደርገው ነገር ምንድነው? ውክልናውስ ምን ያህል ጊዜ ይቆያል? ውክልና ገደብ የለውም። ውክልና ገደብ የለውም። በህግ አግባብ ቦታ ካልተነሳ በስተቀር ቦታ የራሱ የሆነ አግባብነት እንትን አለው፣ የህግ አግባብ አለው። ዞሮ ግን ግለሰቦቹ ተሽከርካሪ ሲሻሻጡ አመታት መቁጠር የለባቸውም። እዳ ያለበት ኮርስ 3 መኪና አንድ ሰው ገዝቶ በሱ ስም አላደረገውም። መኪናውን በግለሰቡ ስም ነው ያለው መኪና። ያ መኪና ለበርካታ አመታት ሲቀመጥ እዛም የሚቆጥር እኮ አለ፣ እዛም ይቆጥራል። ብዙ ጊዜ የዚህ አይነት ነገር ይገጥማል። ይሄ በመተማመን ላይ መስራቱ ጥሩ ነው፣ ባህላችንም ነው በመተማመን ላይ እሱን እንትን አለው። ዞሮ ግን ሀብት ነው የምታፈሰው። ለሁለቱም ነው ወዳው፣ ለሻጩ ምዳ ነው፣ ለገዢው ምዳ ነው የሚሆነው። ይሄንን ወዳው የመፍታት ነገር ቢኖር ቢለመድ ጣጣለው። በነገራችን ላይ ሻጩም መኪናውን ከጁ አሳልፎ ከሰጠ በኋላ ስሙ ካልተቀየረ በዛ መኪና ጣጣ ቢመጣ በቤት ቁጥሩ ጉዳዩ እንደሚመጣለት ማወቅ አለበት። መኖሪያ ቤት ካለ መኖሪያ ቤቱን እስከማጣት ድረስ ሊደርስ ይችላል። ስለዚህ ዘመናዊ አሰራሩ ምንድነው? ገዥና ሻጭ ወደ ፋይል ወዳለበት ቦታ ሄደው እዛ ተነጋግረው እዛው ጨርሰው ወረቀታችን ይዘው ከሄዱ ከዛን ቀን ጀምሮ የዛ የገዢው ስም ነው እዛ ወረቀት የሚያርፈው። ማናው ነገር ወረቀቱን ሊብሬው ላይ እስከሚቀየር ነው ያለው ነገር። የአገር ልጆች ለሚኩራ ቅርንጫፍ ያለው አሰራር ይሄንን ይመስላል። እናንተ ደግሞ ጥያቄዎች፣ አስተያየት ካላችሁ መኪናም ተበላሽቶባችሁ የተቸገራችሁ ካላችሁ ከመኪና ጋር ተያይዞ ይሄ መነሳት ያለበት ጥያቄ ነው የምትሉትም ካለ በታፒሴሪ ዙሪያም ዛሬ በደንብ ሰፊ ጉዳዮችን አንስተናል። የሀገር ልጆች በተለይ ከጤንነት ጋር ተያይዞ የመኪና መቀመጫ ወንበሩ የጤና ከባድ ችግር ሊሆን ስለሚችል ጥንቃቄ እንድታደርጉ ተገቢነት ያለው መልእክት ተላልፏል። እና የሀገር ልጆች ደውሉና በደንብ እንነጋገር። እንደ ቤተሰብ 0115 52 54 84 0115 52 54 85 የስልክ መስመሮቻችን ለእናንተ የተዘጋጁ ናቸው። ይሄ ፕሮግራም እንዲደመጥ ከኛ ጋር ሆነው የሚተጉ ማህበራዊ ኃላፊነታቸውን የሚወጡ ተቋማት አሉ። እነሱን በሙሉ ከልብ እናመሰግናለን። የሀገር ልጆች እናንተም አመስግኑልን። ዳሽን ባንክ የሁልጊዜም የፕሮግራማችን አጋር ሲሆን ደስ እያለው ነው። ለማንኛውም ግን የዳሽን ሱፐር አፕን አጭር ቁጥር ኮከብ 675 መሰላልን በመጫን ማንኛውንም ስልክ ተጠቅመው ዘርፈ ብዙ አገልግሎቶችን የሚሰጠውን የዳሽን ባንክ ሱፐር አፕን ይጠቀሙ እያለ ነው። ገንዘብ መላክ፣ ክፍያን መፈጸም፣ ሂሳቦን መከታተል፣ የሞባይል አየር ሰዓት መሙላት፣ ወደ ዋሌት ገንዘብ መላክ እንዲሁም ሌሎችን አገልግሎቶችን በዳሽን ሱፐር አፕ አጭር ኮድ ኮከብ 675 መሰላል በመጫን አገልግሎቱን ይጠቀሙ እያለ ነው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ዳሽን ባንክ ሌላው አጋራችን አዋሽ ኢንሹራንስ ነው። ለህይወት ኢንሹራንስ፣ ለንብረት ኢንሹራንስ፣ ለሞተር ኢንሹራንስ፣ ለሶስተኛ ወገን መድን ሽፋን ሁሉ የሚፈልጋል። ስለ ኢንሹራንስ ገብቷችሁ ስለ ኢንሹራንስ ደስ ብሏችሁ የምትገለገሉበት የራሳችሁ የኢንሹራንስ ተቋም ነው። አዋሽ ለናንተ ነው እያለ ነው። በኢንሹራንስ ጉዳይ ሁሉም ነገር ቀላል ይሆናል። የሌለን የኢንሹራንስ አይነት የለም። ብቻ ከኛ ጋር አብሩ፣ በየበራፋችሁ እንገኛለን። አዋሽ ኢንሹራንሶች ነን እያለ ነው። የሰብል ኢንሹራንስም ጀምሯል። ሌላው አጋራችን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ነው። በሪፎርም ሂደት ውስጥ ነው። ደንበኞቹን እያስደሰተ እየተጓዘ እንደሆነ ነው እየተገለጸ የሚገኘው። በአሽከርካሪም በተሽከርካሪም ዘርፍ ለሺዎች በየቀኑ አገልግሎቶችን እየሰጠ ይገኛል። በምሳ ሰዓትም የቢሮ አገልግሎት አይቋረጥም። ስራ ሰዓት ያልተመቻችሁ በዛች ሰዓት ብቅ ብላችሁ መገልገል እንድትችሉ እናንተ እርካታ የተፈጠረች ሰዓት ነችና ተገልገሉበት እያላችሁ ነው። ቦሎ በወቅቱ ማድረግ ወሳኝ ነው። አለበለዚያ በየ15 ቀኑ 100 ብር ቅጣት አለዎችን እንዳትረሱ። መንጃ ፈቃድንም በወቅቱ ማደስ ከአሽከርካሪዎች የሚጠበቅ ነው ሲል ይመክራቸዋል። መልእክቶቹን አብረን እንስማ እስቲ። ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ
3 ጊዜ ብቻ በመጫን ያሻዎትን ዕቃ የሚገበዩበት። 3 ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ወደዚህ ስትመጪ የመጀመሪያሽ ነው? አው የተሽከርካሪ ባለቤትነት ደብተር ለመቀበል ነበር። ግን እድለኛ ነሽ። ከዚህ በፊት የነበረውን የተገልጋይ ብዛት አላየሽም። ገንዘብ ካልከፈል ጉዳይ አያልቅም ሲባል ሰምቻለሁ። አየሽ፣ እንደዛ ብሎ የሚነግሩሽ ራሳቸው ደላሎቹ ናቸው። ለምን በጉዳይ ገዳይ አታስጨርሽም ይሉሽና ወደ ሌላ ጓደኞቻቸው ይመሩሻል። ከዛስ ግን ቶሎ ይጨርሱልኛል? ኧረ በጭራሽ። አንቺን ውጪ ያቆዩሽና ራሳቸው ወረፋ ጠብቆ ያስፈጽሙና ገንዘብ ይቀበሉሻል። ወይ ጉድ! እና ምኑ ላይ ነው ጉዳይ ገዳይነታቸው? እንዴ የሚገሉት እኮ ጉዳይሽን ሳይሆን ያንቺን ስነልቦና ነው። ተመልከቺው። አየሽ፣ ሁሉም በተራው ነው የሚስተናገደው። ጎሽ፣ በተራ ቁጥር ከተስተናገድንማ ደስ ይላል። መያዝ የሚገባን አስፈላጊ መረጃዎችን ዝርዝርም ያው ተመልከቺው። አይሹ ለጥፎታል። አሰራሩ እኮ ግልጽ ነው። ግን ምን ያደርጋል፣ ያልተቀየረው የኛ አመለካከት ነው። አይገርምም? ነገሮችን እንደዚህ አላየኋቸውም ነበር። እንዳንተ አይነት መልካም ሰው ባላገኝ እኮ የቆየው አስተሳሰቤ አይለቀኝም ነበር። ኧረ ምንም አይደል። ተራ ቁጥር 22 ባንክ ሆኖ ለመስኮት ቁጥር 5 ይሄ እኔም ቁጥር ተጠራ። ልሂድ በቃ። የአገልግሎት አሰጣጣችን እንዲፋጠን የተሟላ መረጃ በማቅረብ የበኩሎን ይወጡ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘኖን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። አዲስ አውቶሞቲቭ ከኤፍኤም አዲስ 97.1 የአገር ልጆች መኪናን በሬዲዮ እየጠገንን ነው። ከመኪና ሽያጭ ጋርም ተያይዞ እንደዚሁም ደግሞ ከቦሎ እድሳትና ከመንጃ ፈቃድ እድሳት ጋር ተያይዞ የተለያዩ አገልግሎቶች እየተነሱ ናቸው። በለሚኩራ ክፍለ ከተማ እየተከናወነ ያለውን ነገር በደቂቃ የተገደበ እርካታው ደግሞ ከፍተኛ እንደሆነ እየገለጹ ናቸው። የፈተና ማዕከሉም ስራ ጀምሯል። በርካቶችን እስካሁን ድረስ ከ2000 በላይ ተማሪዎችን ማስፈተኑን ነው እንግዲህ እየነገሩን የሚገኘው። በአጠቃላይ ከዚህ አገልግሎት ጋር ተያይዞ በፊት የነበረው ሲንከባለል የመጣና በርካቶችን ወሽመጥ ሲፈትስ የነበረ አሰራር ነበረ። አሁን ግን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከከተማ አስተዳደሩ እያገኘ ባለው ድጋፍ አማካኝነት የተለያዩ ችግሮችን መነሻ በማድረግ ሪፎርም እያካሄደ በጣም አስደናቂና አስገራሚ ለውጦችን እያደረገ ይገኛል ይላሉ የሥራ ኃላፊዎቹ። ከነዚህዎች መካከል ለምሳሌ መንጃ ፈቃድን በፊት ጊዜ ፋይል ወዳለበት ቦታ አንድ ሰው ለምሳሌ 6 ኪሎ ቢሆን አቃቂ ቃሊቲ ድረስ ወይም ደግሞ ነፋስ ስልክ ላፍቶ ሄዶ ነበር የሚያድስ
አድሰው አሁን ግን እዛው አካባቢ አራዳ ክፍለ ከተማ ወረድ ብሎ ባንድ በእግሩ ወረድ ብሎ አድሶ መመለስ የሚችልበትን ነው። የቦሎም ጉዳይ እየታየ ነው። በአዲሱ አሰራር እንግዲህ በብዙ ነገሮች እየሰራ ነው የሚገኘው የሚል ነገር ነው የቀረበው። የአገር ልጆች እየደወላችሁ መሳተፍ ትችላላችሁ። 0115525484 0115525485 የስልክ መስመሮቻችን ለእናንተ ክፍት ናቸው። እንግዲህ ከዚህ ከተለይ ከመኪና ሽያጭ ጋር ተያይዞ አንዱ የሚነሳው ነገር ምንድነው? ገንዘብ አጠር ብሎ ነው ግድ የለም ገንዘቡ ይምላልኝና እሱን ከፍዬ ስምን ባዛውር ይሻለኛል ብለው የሚይዙ ሰዎች አሉ። አንዳንዶች ደግሞ የለም መኪናውን እንደወሰድከው ገንዘቡን ማሟላና ስሜን አዛውሬ ጣጣዬን ጨርሼ እንቅልፌ መተኛ ትፈልጋለሁ ነው የሚለው። ትክክለኛ አሰራር ይሄ ነው። በነገራችን ላይ ማዘን የሚባል ነገር የለም። እዛ ሄደህ ከተዋዋልክ ጋሽ ንጉሴ 80 ሺህ ብር ይቀርብኛልና መኪናውን ልውሰድ ከዛም በኋላ እኔ እነዳለሁ ሳገኝ ልስጥ ከ3 ወር ከ4 ወር በኋላ ቢልህ እንዴት ይሆናል? በፍጹም ሊሆነች ገዛችን ቀን መኪናውን ይዞ እየሄደ ሰውየው 4-5 ሰው ላይ አደጋ ቢያደርስ 3-4 መኪና በነዳድሶ ችግር ቢያደርስ ይሄ ሰውዬ ድሃ መጠጊያ ቤት ቢኖረው ያችን ቤት ራሱ ሊያጣ ይችላል ማለት ነው። በጣም አደገኛው ነገር ይሄን ብዙዎች የማይገነዘቡት ይሄ ነው። እዳው እስከ ቤታቸው እስከ መኖሪያ ቤታቸው ድረስ ሊሄድ የሚችል መሆኑ ማወቅ እጅግ በጣም ወሳኝ ነው። በመንደሩ የሚባል ደግሞ ነገር አለ። መኪና ቁልፍ የያዘ ሁሉ የመኪና ባለቤት አይደለም። እኛ ሁል ጊዜ የምናነሳው መኪና ቁልፍ ማንም ሰው ቁልፍ ይዞ ሊያወዛወዝ ይችላል። የመኪና ባለቤት የሚባለው በህጉ መሰረት በዶክመንቱ ሊብሬው ላይ ስሙ የተተከለ ወይም ደግሞ ህጋዊ ወኪል የሆነ እስከ መሸጥ እስከ መለወጥ የሚደርስ የሚባለው ነው። እሱ ነው እንግዲህ በዋናነት የአገር ልጆች መስመር ላይ ናቸው እያለ ነው ያሬድ። ጤና ይስጥልኝ የአገር ልጅ። ጤና ይስጥልኝ። እንደምን አሉ የአገር ልጅ? ማልበል ይመስላል ስሜት ኩርቴና። እሺ ጥያቄ ለመጠየቅ ፈልጌ ነበር። ማልበል ከየት ነው? ከዚሁ ከአዲስ አበባ ነው። ይቀጥሉ። እሺ እሺ ቦሎ ከታደሰ 3 አመት ይሆነኛል። ኮዳ አንድ መኪና ነበረ ቆሟል። አሁን እየተነዳ ነው። ቆሟል፣ ረጅም ጊዜ ቆሟል። እሺ ግብሩ ምናምን ተከፍሏል። እሺ ያን ነገር እንዴት ነው ማስተካከል እንደሚቻልና ምን እንደሚያመጣ ለማወቅ ፈልጌ ነበር። አቶ ኤልያስ አሲስቱት የኮዳ አንድ ነው ታክሲ 3 አመቱ ነው። ኦልሬዲ መኪናውን ያው በየዘመኑ ቦሎ የማድረግ አንዱ ህግ ይደነግጋል። ከዚህ አኳያ የዘንድሮን አመት ማድረግ ትችላለህ። መኪናው ቦሎ ምርመራ ተቋም ሄዶ ማስመርመር ነው። መኪናው ህጋዊ ሰርቲፊኬት ማግኘት ነው። ግብር መስሪያ ቤት የኮድ 1 እና ኮድ 3 መኪናዎች ግብር ይከፍላሉ። ግብር መስሪያ ቤት ሄደ ውዝፍም ካለብህ ገቢዎች ማለት ነው። ውዝፍም ካለብህ ከፍለ ክሊራንስ ይሰጠዋል። ከዛ ጋር ተያይዞ መንገድ ፈንድ ያው በተቋማችን የተከፈተ ስለሆነ ፋይሉ ያለበትም ተቋም ስላለ እዛ ሄዶ መንገድ ፈንድ መክፈል ነው። ከዛ በኋላ ኢንሹራንስ ሶስተኛ ወገኑ ታድሷል ወይንስ እሱን የማሳደስ ግዴታ አለብህ። እነዚህን ስታሟላ ነው የቦሎ አገልግሎት ማግኘት የምትችለው። ውዝፍ ይኖረዋል ግን የቦሎ ውዝፍ አለው። ያን ያክል ውድ የሚባል ነገር አይደለም። ውዝፍ አለው። ማጣራትም ትችላለህ። ሄደህ እኮ አገልግሎት ፋይል ያለበት ተቋም ሄደህ እዛ ላሉት ኃላፊዎች ብትጠይቅ ምን ያህል ዕዳ እንዳለብህ ምን ማድረግ እንዳለብህ ማግኘት ስለምትችለው መረጃ። ሌላው ጊዜ ደግሞ እንደ እርሶን ሌሎችም ሰዎች ሊቸገሩ ስለሚችሉ መኪናውን እንደሚቆም ከታወቀ ባደራ መልክ ሊብሬውን ወደ ተመዘገበበት ቦታ ወስዶ ሰጥቶ ሊብሬውን ባደራ ይቀመጥልኝ ካላችሁ ከዚሁ ለጣጣም ነፃ የሚሆኑበት እድል አለ። ሌላ ስራ አልተሰራበትም፣ ወንጀልም አልተከናወነበትም ማለት ነው። ስለዚህ መንግስት እጅስ ገብቷል፣ ስሙ ወደ ቤቱ ተመልሷል። ስለዚህ በዛ ጊዜ አሁን ደግሞ ሁኔታዎች ተስተካክለውልኛል ስሜ ይመለስልኝ ብሎ እንደዚህ መጠቀም ይችላሉ። አንዳንዶች ዝም ብሎ ግቢያቸው ውስጥ ሰሌዳውን የመንግስትን ስም ይዘው እዛ ቁጭ አድርጉታልና ባደራ መልክ ለተወሰነ ጊዜ ይቀመጥልኝ ብሎ ተሽከርካሪ ፋይል ወዳለበት ቦታ ወስዶ መመለስም አንድ ዘዴ ነው፣ አሰራር አለ፣ የህጋዊ አሰራር ነው። ይሄን ቢያደርጉ ኖሮ አሁን እርሶም ሌላ ነገር ውስጥ አይገቡም ነበር። ለማንኛውም ሌሎች ከዚህ ትምህርት ይወስዳሉ ብዬ አስባለሁ። ግልጽ ነው አይደል? ሁሉም ነገር ያገር ልጅ አዲስ አውቶሞቲቭ ነው ፕሮግራሙ ከኤፍኤም አዲስ 97.1 ያገር ልጆች 0115525484 0115525485 የስልክ መስመሮቻችን ለእናንተ የተፈቀዱ ናቸው። ጤና ይስጥልኝ ያገር ልጅ። ጤና ይስጥልኝ። ማን ልበል ያገር ልጅ? ከየት ነው? አሁን አረብ ባለ ከወላይታ ነው የምደውልላችሁ። እሺ ያገር ልጅ ይቀጥሉ። አንድ አባባልህን
ልድገማትና ቁልፍ የያዘ ሁሉ ባለቤት አይደለም ያልከው በጣም መስጦኛልና ምን ተከሰተ መሰል በሽያጭና በገዢ መካከል ማለት ነው። አንድ ወቅት ላይ ዛሬ 5 ዓመት ጓደኛዬ መኪና ይገዛና ግማሽ ዋጋ ከፍሎ ነው የወሰደው ሰውየው፣ ግማሹን ደግሞ ያው ከባንክ ጋር ያገናኘዋል ማለት ነው። በዚህ መካከል መኪናው ይወድቅና እንደወደቀ ያው ሊሰራ ምናምን ሲፈልግ ያው ሊብሬ ምናምን ገበ ተይዟል። ያው ከዛ በኋላ ሊብሬውን ለማስለቀቅ ያው ወደ ደፋ ቀና ምናምን ሲሉ ማለት ነው ሌላ ሶስተኛ ሰው መጣ መኪናው ላይ ማለት ነው። ሌላ ሶስተኛ ሰው ሰውየው ገዝቶ ሶስተኛ ሰው መጣ እና ወደ ፍርድ ቤት ሄዶ አለ ወይ ተይዞ ይሆን እንደ እገዳ ገብቶ ይሆን ብለው ብለን ስንጠይቅ እገዳ ገብቷል። ሶስተኛው የመጀመሪያው ሻጭ እገዳ አስገብቷል መኪናው ላይ ሶስተኛው ማለት ነው። በምን መልኩ እንትን ይበል እንዴት ይዛወር ወደ ጓደኛዬ በስንት መከራ ማለት ነው። በስንት መከራ ኦጋዴ ላይ የተገዛው የመጀመሪያው ባለቤት፣ ሁለተኛው ባለቤት አዲስ አበባ ነው ያለው፣ ሶስተኛው ጓደኛ ደግሞ ወላይታ ነው ያለው። ስሙ ሳይዞር ማለት ነው። ስሙ ሳይዞራው እንታወቃለን በውክልና ምናምን ተብሎ የውክልና ወረቀት ወሰደ። ሊብሬ እዛ ነው። ሊብሬ ደግሞ የተያዘውም እንትን ነው ባንክ ነው። ባንክም መጣ። አራተኛ ቀኑ ደረሰ የሚከፍልበት ቀን ስላለ ያው መቁረጫ ይዘው መጡ። በስንት መከራ 100,000 ብር በላይ ለድሮ ለሸጠው ሰውዬ እዛ ድረስ ተኪዶ በስንት ሽምግልና እና የተመለሰው እንደዚህ አይነት ነገር እንዳላችሁት ባይሆን ጥሩ ነበር የሚለውን አስተያየት ለመስጠት ነበር የገባው። መልካም ነው። የአገር ልጅ ከወላይታ ሶዶ ከልብ እናመሰግናለን። እንደዚህ ነው እንግዲህ የአገር ልጆች ገንዘባቸውን ከማውጣታችሁ በፊት እንድትጠነቀቁ መንግስት ምቹ የሆነ ህጋዊ አሰራር ዘርግቷል። ምንድን ነው እሱ? አንድ ሰው መኪና ሲገዛ ማድረግ ያለበት ጥንቃቄ ምንድን ነው? ገንዘብ ስላለ ዝም ብሎ ቁልፍ የያዘውን ተቀብሎ ገንዘብ ሰጥቶ ቁልፍ ተቀብሎ መሄድ ባለንብረት ያደርጋሉ። በፍጹም ህመምተኛ ነው የምትሉት። እድሜያችሁም ሊያጥር ይችላል። በጣም አደገኛ አካሄድ ነው። መንግስታዊ አሰራር አለ። ሁልጊዜም ትክክለኛውን ግብሩን እዛ ከፍሎ በትክክለኛው መንገድ ስምን ማዛወር ወዲያውኑ፣ ይሄ በጣም ሊለመድ የሚገባው ነው። የአገር ልጆች በርካቶች አልቅሰዋል። ከቤታቸው ሞተው ይቀረዋሉ። የአእምሮ በሽተኞች የሆኑ አሉ። ይቺን ምድርም ተሰቃይተው ተበሳጭተውም የተሰናበቱ አሉ በመኪና ምክንያትና መረጋጋት፣ ማስተዋል፣ ቀስ ማለትን እኛ እንመክራለን ሁሌም። ያቺን ኮሚሽኗን ቀልቦ ለመሮጥ ነው ሩጫው በአብዛኛው። እዚህ ጋር ያለው ደግሞ ገዢ ደግሞ ይዋክባል ወይ የሆነ ቀለሙን መኪናውን ወዶታል ወይ የመኪናውን ታሪክ አያውቀውም። መኪናን ማወቅ የሚገባው መጀመሪያ ሰነዱ ሲታይ ነው። ቀለሙ ስላማረ፣ ወንበሩ ታፒሴሪው ስላሸበረቀ፣ አዲስ ቸርኬ ስለተገጠመለት ደግሞ ወደ አዲስ ጎማ ስለለበሰ አይደለም። ይሄ መጀመሪያ መኪና መታየት ያለበት ቴክኒክሊ፣ ከዛ ደግሞ ሰነዱ ነው። አለበለዚያ ጣጣው ብዙ ነው። ቀደም ሲልም እንግዲህ የአዲስ አበባን አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ይህንን ፕሮግራም አጋሮ ነው ማዘጋጀት ከማቅረብ ከቀጠለ ጊዜ ወዲህ በርካቶች ሰዎች ገንዘባቸውንም ጤናቸውንም ለመጠበቅ ችለዋል። ይሄ ትልቅ ለአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የተሰጠ እውቅና ነው። ይሄ በጣም በሚሊዮኖች የሚቆጠሩ ሰዎች ሰዶ ከማሳደድ የዳኑበትን አሰራር። ምክንያቱም መኪና መግዛት ምን አይነት ፕሮሰስ እንዳለው ምን ነገሮች እንደሚጠየቁ ጭምር በየጊዜው እየተገለጸ ነውና ማለት ነው። የአገር ልጅ መስመር ላይ ያለው ጤና ይስጥልኝ። የአገር ልጅ ጤና ይስጥልኝ። ሰለሞን አለን ወንድማችን። ማን ለበልከት ነው? ሰላም ነው። ከዚህ ከአዲስ አበባ ነው። ሚካኤል ይባላለሁ። እሺ የአገር ልጅ መቀጠል ይቻላል። የእናንተ አድማጭና አድናቂ ነኝ። አመሰግናለሁ። የአገር ልጅ ይቀጥሉ። ምን መሰለህ አሁን ሰውዬው ሲያስረዱ መንጃ ፈቃድ ኦንላይን ማሳደስ ይቻላል ብለዋል። እዛ በግንባር መጥተው ነው እንጂ የአገር ልጅ ኦንላይን ማሳደስ ይቻላል ብለዋል አለ። አይ አላሉ። በግንባር መጥተው ነው። በግንባር መጥቼ በግንባር የሚቀርቡት ሀገር ያለውን እዚህ ሆኜ ማደስ ይችላለሁ እንጂ አይደለም። ይሄ የአዲስ አበባው ነው። የአዲስ አበባውን አሁን ለምሳሌ ልደታ ከሆነ አቅራቢያዎት የካ ከሆነ የካ ላይ ሄደው አቃቂ ቃሊቲ ላይ ከሆኑ ደግሞ ንፋስ ስልክ ፋይሉ ቢሆን ንፋስ ስልክ ላይ ማሳደስ የሚችሉበት የትኛውም ክፍለ ከተማ አዲስ አበባ ላይ በጣም ትልቅ ስራዎች የተሰሩ ነው። በጣም መኖሪያዎት አድራሻ ባሉበት ክፍለ ከተማ ሌላው ክፍለ ከተማ ሳይዱ መንጃ ፈቃድ የማደስ እሱ ነው አሰራር የተዘረጋው። ለምሳሌ አንድ ሰው የስም ለውጥ ቢያደርግ የፊደላት ማስተካከል ቢያደርግ መንጃ ፈቃዱ ፋይሉ ያለበት ቀደም ሲል ፋይሉ ያለበት ቅርንጫፍ ነው የሚሄደው። እድሳት ግን ጉለሌ ያለ ሰው አቃቂ መሄድ የለበትም ፋይሉ ጋር። አስኮ ያለ ሰው ንፋስ ስልክ መሄድ የለበት። እዛው ያለ ቅርንጫፍ ሜዲካል ይዞ ይቀርባል። እዛው ማደስ ይችላል በሚኖርበት አካባቢ።
እሺ ሁለተኛ ይቅርታ የክፍለ ሀገሩን እዚህ ማዛወር ይችላል? ማዛወር ይቻላል። አሰራር አለው። እሺ አመሰግናለሁ። እሺ አገር ልጅ ኬቤክ ዱላ ከኛ ጋር በቴክኒኩ በጥራት ፕሮግራማችን እንዲደመጥ እያደረገ ነው። የአገር ልጆች ከኤፍኤም አዲስ 97.1 ፕሮግራማችን አሁንም እንደቀጠለ ነው። 0115525484 0115525485 የእናንተን የስልክ ጥያቄዎች የምናስተናግድበት ነው። በቀጥታ የስራ ኃላፊዎችና ምርጥ መካኒኮች በስቱዲዮ እናንተን ይጠብቃሉ። መኪናን በሬዲዮ እየጠገንን ነው። ጋሽ ንጉስ ያለ የታፒሴሪ ጉዳይ እንደዚሁም ደግሞ ክብሩ ይስፋ ብዙ አየሁ አለ። በመንጃ ፈቃድና በመኪና ግዢ ዙሪያ ደግሞ አቶ ኤልያስ ወርቁ ከለሚኩራ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቅርንጫፍ ስራ አስኪያጅ በስቱዲዮ ተገኝተዋል። ስለዚህ ጊዜ ወርቅ ነው፣ ጊዜውን በአግባቡ ተጠቀሙባት። 0115525484 0115525485 የስልክ መስመሮቻችን ለእናንተ የተዘጋጁ ናቸው። ተመሳሳይ ሰሌዳ የቀረበበት መኪና የለም። ስም ዘውር ላይ ከዚህ ቀደም ነበር። አሁን በጣም ቀንሷል። የተመዘገበ ሰሌዳ ይዘው ቀረቡ ማለት አሰራሩ ነው። አሁን ሲስተሙ ራሱ ይተፋል። ገብቶኛል። ማለቴ ምንድነው ይዛ ነገር ሲጠና ምን ሆነ መጨረሻ ላይ ኦልሬዲ ራሱን የቻለ ስራዎች ተሰርተዋል። አይኖሩም ብለን አንደመድምም። ወደፊትም አሁን አዲሱ ሰሌዳ ሲመጣ የሚመጣ ነገር ሊኖር ይችላል። ዞሮ ግን አሁን ባለው ነባራዊ ሁኔታ አዲሱ ሲስተም ደብል ተሽከርካሪ አይመዘግብም። በምንም አይነት መልኩ አይመዘግብም። የተመዘገበ ነው ይላል፣ ያቆማል። ስለዚህ ሰሌዳልን ሞተርና ሻንሲ አይመዘግብም። ያ ሲሆን እኮ ነው ሞተርና ሻንሲ ሲመዘገብ ነው ደብል ሰሌዳ የሚሰጠው። ይሄኛው ይቀይሩታል። ሲቀየር ልክ ነው። ስለዚህ አሁን ምንም አይነት እንትን የሚል ነገር የለውም። ጥሩ አሰራር ሲስተሙ ላይ ጥሩ አሰራር አለ። በምን ታውቁታላችሁ ታዲያ ሞተሩ ስለመቀየሩ? መኪናው ካልተመዘገበ መኪናው መመዝገቡ ማለቴ ሰሌዳ ሞተር ቁጥር ካልመዘገበን ሞተሩ ቢወርድ ሌላ ሞተር ቢጫንበት እሱም አሰራር አለው እኮ ቴክኒሻናችን ያረጋግጣል። ወርደው በስርዓቱ ስለያዩ ተሽከርካሪው የራሱ ሞተር ነው አይደለም፣ የራሱ ሻንሲ ነው አይደለም፣ በደንብ ይታወቃል። እንመለስበታለን። ያገር ልጅ ጤና ይስጥልኝ። ያገር ልጅ እንደምን አለው? ያገር ልጅ ማለበል እኔ ገነት እባላለሁ። ከዚህ በአዲስ አበባ ነኝ። እየተከታተልኩ ነው። እሺ ያገር ልጅ መቀጠል አንድ ነገር ማመስገንና መጠየቅ ፈለኩ። እሺ ያገር ልጅ ማመሰግነው ቦል ማነው መንጃ ፈቃዳችን የትም ቦታ ላይ ማደስ እንደምንችል ይሄንን መንግስት ማመቻቸቱ በጣም እናመሰግናለን። አንድ እንደዛው ደግሞ የመኪኖቻችን ፋይል ወዳለንበት ክፍለ ከተማ ቢሆንልን። አዲስ አበባ ከተማ መንገድ ትራንስፖርት ሄጄ የኔ መኪና ፋይል ያለው መኪናውን ስገዛ አራዳ ሆነ። አራዳ ክፍለ ከተማ እሺ፣ እዛ ሆነ የመኪናው ታሪክና ያው በአመት አንዴ ብትሄድም የራስ ክፍለ ከተማ አቃቂ ቃሊቲ ላይ ለምን አላዞርም ብዬ ስጠይቅ አይቻልም፣ ማዞር አይቻልም፣ ተከልክሏል አሉ። ለምንድን ነው ያ ነገር የሆነው? ምን ችግር አለው? ፋይላችን ወደ አቃቂ ቃሊቲ ቢመጣና እዛ ላይ ቦሎ ብናደርግ ምንድነው ችግሩ? ለምንስ ተከለከለ የሚለውን ነገር ለማወቅ ነው። የተከበሩ ልክ ነው ያገር ልጅ። የእርሶ ጥያቄ ብቻም አይደለም የበርካታ ተጠቃሚዎች ጥያቄ ነው ይሄ ነገር። አቶ ኤልያስ ቢመለስ መልካም ነው። መቼ ነው ወደሚፈልጉት ቦታ ፋይሉን ማዛወር የሚቻለው የሚለው ነገር? እናቴን እናመሰግናለን። ተቋማችንን በደንብ ያውቁታል ማለት ነው። ዞሮ መንጃ ፍቃድ ከባለፈው አመት ጀምሮ የመልካም አስተዳደር ችግር ነው ተብሎ በባለስልጣን መስሪያ ቤቱ ኃላፊነት ተወስዶበት ተፈቷል። በያለበት ክፍለ ከተማ ማንም ሰው እንዲያድስ ቦሎ እየተሰራ ነው ያለው። ከባለስልጣን መስሪያ ቤቱ እየተሰራ ነው። በዚህ አመት አንዱ የመልካም አስተዳደር እንፈታለን ተብሎ ከተያዙ ችግሮች ውስጥ አንዱ ነው። ቅድም የንድፈ ሀሳብ ፈተና እንደፈታ ነው፣ ሌሎችም የጥያቄዎች እንደተፈቱ ቦሎም በዚህ አመት ውስጥ ከተያዘው ፕላን አንዱ ስለሆነ በዚህ አመት ውስጥ ይፈታል ተብሎ ነው የሚጠበቀው። እንዳሉት ነው በአካባቢው የብዙ ተገልጋዮች ጥያቄም ስለሆነ ነው። ለምን ለቦሎ ታች ድረስ ሄዳለሁ፣ ላይ ድረስ ሄዳለሁ፣ ሌላ ክፍለ ከተማ ጋር ሄዳለሁ። ተገልጋይ ትክክለኛ ጥያቄ ነው። ባለስልጣን መስሪያ ቤቱም ስራ እየሰራ እንዳለ ለማሳወቅ ነው። በዚህ መልኩ ነው እየሄድን ያለ ነው። ግልጽ ነው ያገር ልጅ።
በጣም ነው የምናመሰግነው በእውነት ይሄ ከተፈታልን እጅግ በጣም ደስተኞች ነን። ለምን አሁን እኔ ከቃሊቲ አራዳ ነው የምትሄደው፣ ፓርኪንግ አታገኝም፣ ብዙ ፈተና ውጣ ውረድ አለ። ግን እዛው ቦታ በእግር ሄደ በታክሲ ሄደ ማደስ ትችላለህ። ይሄ ደግሞ የበለጠ በመሀል ያለውን ዲስክሪፓንሲ ይቀንስልናልና እናመሰግናቸዋለን፣ እናከብራቸዋለን ድምጻችንን ስለሰማችሁ። እናመሰግናለን። የአገር ልጅ ከልብ እናመሰግናለን። ባለፈው ዓመት 8 መሰረታዊ የሚባሉ የህብረተሰብ ተኮር ጥያቄዎች ናቸው በሪፎርሙ የተመለሱት። ዘንድሮ ደግሞ በ3 ወራት ውስጥ ብቻ እጅግ በጣም መሰረታዊ የሚባሉ 2 ዋና ዋና ጉዳዮች የተፈቱበት ሁኔታ ነው ያለው። ይታቀዳል፣ መፍትሄ ይበጃል፣ ዜጋ ይገለገላል፣ ሀገር ከፍ ይላል። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን እያከናወነ ያለው ተግባር ነው። በተግባር ሄዳችሁ ማየት ትችላላችሁ። የአገር ልጅ መስመር ላይ ያሉ ጤና ይስጥልኝ። ጤና ይስጥልኝ። አብሮስትልን ማን ልበል? የአገር ልጅ ሐምዱ እባላለሁ ከሐዋሳ ነው። እሺ አቶ ሐምዱ በመንጃ ፈቃድ ዙሪያ ነበረ ጥያቄ ነው መጠየቅ ፈለኩት። ጋሽ ንጉሴ ዛሬ እረፍት ላይ ናችሁ እንግዲህ ዛሬ ከተገና እረፍት ላይ። እሺ መቀጠል ይቻላል። እሺ ሌላ ሀገር ነበር 10 ምናምን ዓመቴ ነው ከዳና አካባቢ ነበርኩኝ። እሺ ሁለተኛ መንጃ ፈቃድ ደብረ ዘይት ነበር የወሰድኩት። ሁለተኛ መንጃ ፈቃድ ደብረ ዘይት ነበር የወሰድኩት። ያን ፖሊስ ሳይቀየር ማለት እና ሄጂ ስጠይቃቸው አይ በአቅራቢያ ባለው ማሰልጠኛ ተቋም ምናምን ነገር እንትን በል ጠይቅ ነው ምናምን ነበር የተባልኩት። እሺ አሁን ያንን መንጃ ፈቃድ እኔም ሄድኩኝ፣ ምንም ነገር መልስ ይሰጡኝ አልቻሉም። ቸላ ብዬው ነበር። አሁን እንዴት ማድረግ እችላለሁ ለማለት ፋይሉ የነበረበት መንጃ ፈቃዱን ሲያወጡ የነበረበት ቦታ እዛው ቢሾፍቱ ሄዶ አልጠየቁም ነበር? ጠይቄ ነበር በአቅራቢያ እንትን በል ምናምን ነገር ነበር። ምን ማለት ነው አቅራቢያ ማለት? እዚህ ነው መንጃ ፈቃድ ያወጣሁት ቦታ ላይ ተቋሞችን አማክረ ምናምን ነገር አሉ። እነሱን ደግሞ መጥቼ ሳማከር አይ በአዲስ መልክ ነው መፈተን ያለብህ ምናምን ነገር ሲሉኝ እኔም ተው። እንዴት ነው ግን ረጅም ጊዜ የሆነ መንጃ ፈቃድ ያወጣ ሰው ከ12 ከ14 ዓመት በላይ የሆነ ሰው ምንድን ነው የሚሆነው? በመንጃ ፈቃዶት ይመስለኛል የክልል ነው። ከአዲስ አበባ ውጭ አዲስ አበባ አይደለም። አዲስ አበባ ላይ ቢሆን ከ10 ዓመትና ከዛ በላይ ያሉ የቆዩ መንጃ ፈቃዶች አሰራር አለ፣ ይጣራሉ። 10 ዓመት ያለፈው መንጃ ፈቃድ ከሆነ በሲስተም ላይ ኦልድ ፋይል ላይ ይጣራና ኬዞች እንትኑ የመረጃዎቹ ከተገኙ ለትምህርት ቤት መርጦ ለመጣው ትምህርት ቤት ይላካል። ትምህርት ቤት ሄዶ ከተማረ በኋላ ያው የጽሁፍና የተግባር ፈተና እንዲፈተን ነው የሚደረገው። ያለ አዲስ አበባ ላይ የዚህ አይነት አሰራር አለ። የክልሎችም በዛ መልኩ ይኖራል ብዬ ስለማስብ ነው። ስለዚህ አሁን ሌላ ቦታ ነው የተባልኩት ነው እያሉ ያሉት። እኛ የምንለው ግን መዝገቡ ፋይል ወዳለበት ቦታ ላይ ይሄዳሉ። ምናልባት ክፍለ ከተሞች ላይ ተበታትነው ከሆነ ያሰራር ልክ እንደ አዲስ አበባው እዛው ቢሾፍቱ ላይም ካለ እሱ ነገር ቼክ ቢያደርጉት መልካም ነው የሚለውን ነገር ማንሳት እንፈልጋለን። ያገር ልጅ መኪናን በሬዲዮ እየጠገንን ነው። በኤፍኤም አዲስ 97.1 ያገር ልጆች የመኪና ሽያጭ ጉዳይ፣ የሊብሬ ጉዳይ፣ የስም ለውጥ ጉዳይ ሰፊ ነው አገልግሎቱ። መቼም ያገር ልጅ መስመር ላይ ያለው ጤና ይስጥልኝ ያገር ልጅ። አብሮ ይስጥልን የማረጅ ማረጅ በጣም በትክክል መልሰውታል። ያገር ልጅ ማን ልበል? ከየት ነው? ደመላሽ እባላለሁ ከድሬዳዋ። እሺ ያገር ልጅ ምን ልታዘዝ? የመንጃ ፈቃድ ጉዳይ ለመጠየቅ ነበረ። እሺ መንጃ ፈቃድ ክሬን ነው። ክሬን እሺ። እና 3 ዓመቴ ነው ፊልድ ያለው ድሬዳዋ ላይ። አዲስ አበባ ነው እንትኔ ፋይሎት ያለው። አዎ ምንም በቃ ክሬኑ ተሽጧል። በእርግጥ ግን እዛው ሳይቱ ላይ እኔ ሌላ ቁልፍ ስራ ስላለኝ ከሳይት መውጣት የምችልበት ሁኔታ የለም። 2016 7ኛ ወር ላይ ነበር ማደስ የሚገባኝ። ማታለፈ በጣም ምንድነው የማደርገው ግራ ስለገባኝ አሁን ሰሞኑን ጨርሼ አስረክቤ ስለመውጣ ሳይት መጀመሪያው ስራዬን እሱን ለማድረግ ፈለኩኝና ምን ማድረግ እንዳለብኝ እንግዳው የሚያውቁት ነገር ካለ እንዲያብራሩልኝ ነበር። ኦኬ የመንጃ ፍቃድ ነው እየጠየቁን ያሉት። አሰራር አለው። ለምሳሌ የአዲስ አበባ መንጃ ፍቃዶች የምንሰጣቸው መንጃ ፍቃዶች ለምሳሌ የጊዜ ሰሌዳው መስከረም ላይ ያለቀ መንጃ ፍቃድ ቢሆን ለ1 ዓመት እስከ መስከረም ይጠብቋል። ማደስ ይችላል ለ1 ዓመት። ከ1 ዓመት በኋላ ግን ያግደዋል። ወደ ትምህርት ቤት ነው የሚላከው። የ5 ሰዓት ትምህርት ተምሮ የተግባር ፈተና እንዲፈተን ነው የሚደረገው። የእርሶም 3 ዓመት ነው እንግዲህ 3 ዓመት ጊዜ ስላለፈው በዛ መልኩ ነው የሚስተናገደው። ግን ባሉበት ቦታ ላይ 2016 7ኛ ወር ነው ያለቀው 3 ዓመት አጠቃላይ ሆነ ማለት ነው። እርሶ ባሉበት ቦታ ላይ ግን በህጋዊ ውክልና ቢሰጡ መንጃ ፍቃድ ማደስ የተለያዩ ተግባራት እዛ ላይ ያለበት ውክልና ይዞ የመጣ ሰው ይታደሳል። መንጃ ፍቃድ የሚታደስበት አግባብ ነበር። በወኪል ውክልና ያለ ሰው የግለሰቡን ሰውየው መኖር አለመኖር አይደጋገጥም።
ሜዲካል ይልካል አብሮ የራስየው ሜዲካል ይልካል። ሜዲካሉን ከላከ በኋላ ተወካዩ እዛ የመንጃ ፈቃዱ ውክልናውን የሚዘረዝር ነገር አለው የሚሰጠው። በዛ መልኩ የሚታደስበት አግባብ አለው። ያው በየቦታው ያሉ እንግዲህ በስራ ትልልቅ ሜጋ ፕሮጀክቶች ላይ ያሉ የሀገር ልጆች ያሉ መንጃ ፈቃድ ያላቸው ከሳይት መውጣት የተቸገሩ ግን ደግሞ እንዴት ይሆን መንጃ ፈቃድ ያላድሱ የሚሉ ካሉ የጤና ምርመራቸውን ይልካሉ። በወኪል አማካይነት አዲስ አበባ ላይ ይሄንን መንጃ ፈቃዳቸው ማደስ የምትችሉበት እድል ተፈጥሯል ነው። መልካም ነው። የሀገር ልጅ ተግባብተናል። አንድ ሌላ ጥያቄ ላክል። እሺ የሀገር ልጅ እንትን አለው ወይ ፎርማት አለው ወይ ወደ ትምህርት ቤቱ አሁን ለባደስ የሚሄድበት ቢሮ ፎርማት ሰጥቶ ነው የሚልከኝ ወይስ እንዴት ነው የሚሆነው? በአካል ይቀርባሉ። የመረጡት ትምህርት ቤት ይላካሉ። ትምህርት ቤቱን የሚመርጡት እርስዎ ኖት። በአቅራቢያዎት የሚገኝ ትምህርት ቤት የጊዜ ሰሌዳውን አይተው ይመርጣሉ። ግን የመንጃ ፈቃድ ያወጡበት የሚያድሱበት ተቋም ግን ማረጋገጫ ለትምህርት ቤቱ ይልክሎታል። ፋይላቸው አለ እኛ ጋር የተመዘገቡ ናቸው ይላል። ትምህርት ቤቱ በዛ መልኩ ያስተናግዶታል። የሀገር ልጅ ከልብ እናመሰግናለን። አዲስ አውቶሞቲቭ ነው ፕሮግራሙ ከኤፍኤም አዲስ 97.1 የሀገር ልጆች። ይህ ፕሮግራም እንዲደመጥ ከኛ ጋር ሆነው የሚተጉ ማህበራዊ ኃላፊነታቸው የሚወጡ ተቋማት አሉ። በያላችሁበት እባካችሁ አመስግኑልኝ። ዳሽን ባንክ ሁሌም አጋራችን ነው። አዋሽ ኢንሹራንስ ሁሌም አጋራችን ነው። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ሌላው አጋራችን ነው። እናመሰግናቸዋለን። ሶሪ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻዎትን ዕቃ የሚገበዩበት። ሶሪ ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ወደዚህ ስትመጪ የመጀመሪያሽ ነው? አው የተሽከርካሪ ባለቤትነት ደብተር ለመቀበል ነበር። ግን እድለኛ ነሽ። ከዚህ በፊት የነበረውን የተገልጋይ ብዛት አላየሽም። ገንዘብ ካልከፈል ጉዳይ አያልቅም ሲባል ሰምቻለሁ። አየሽ፣ እንደዛ ብሎ የሚነግሩሽ ራሳቸው ደላሎቹ ናቸው። ለምን በጉዳይ ገዳይ አታስጨርሽም ይሉሽና ወደ ሌላ ጓደኞቻቸው ይመሩሻል። ከዛስ ግን ቶሎ ይጨርሱልኛል? ኧረ በጭራሽ። አንቺን ውጪ ያቆዩሽና ራሳቸው ወረፋ ጠብቆ ያስፈጽሙና ገንዘብ ይቀበሉሻል። ወይ ጉድ! እና ምኑ ላይ ነው ጉዳይ ገዳይነታቸው? እንዴ የሚገሉት እኮ ጉዳይሽን ሳይሆን ያንቺን ስነልቦና ነው። ተመልከቺው። አየሽ፣ ሁሉም በተራው ነው የሚስተናገደው። ጎሽ፣ በተራ ቁጥር ከተስተናገድንማ ደስ ይላል። መያዝ የሚገባን አስፈላጊ መረጃዎችን ዝርዝርም ያው ተመልከቺው። አይሹ ለጥፎታል። አሰራሩ እኮ ግልጽ ነው። ግን ምን ያደርጋል ያልተቀየረው የኛ አመለካከት ነው። አይገርምም? ነገሮችን እንደዚህ አላየኋቸውም ነበር። እንዳንተ አይነት መልካም ሰው ባላገኝ እኮ የቆየው አስተሳሰቤ አይለቀኝም ነበር። ኧረ ምንም አይደል። ተራ ቁጥር 22 ባንክ ነው ለመስኮት ቁጥር 5 ይሄንም ቁጥር ተጠራ። ልሂድ በቃ። የአገልግሎት አሰጣጣችን እንዲፋጠን የተሟላ መረጃ በማቅረብ የበኩሎን ይወጡ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘኖን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። የሀገር ልጆች
ከኤፍኤም አዲስ 97.1 የምትወዱት አዲስ አውቶሞቲቭ የሬዲዮ ፕሮግራም ነው። መኪናን በሬዲዮ የምንጠግንበት ነው። ከመኪና ሽያጭ፣ ከሊብሬ፣ ከመንጃ ፈቃድ እድሳት ጋር ተያይዞ ያሉ አገልግሎቶችንም እየቃኘን ነው የሚገኘው። 0115525484 0115525485 የአገር ልጆች መስመር ላይ እያሳየኝ ነው። ያሬድ ጤና ይስጥልኝ አገር ልጅ። እግዚአብሔር ይመስገን ወንድሜ፣ ሰላም ነው አለን። ወንድማችን ማለበልኬት ነው። ዘውዱ አዱኛ እባላለሁ። ከዚሁ ከአዲስ አበባ ንፋስ ስልክ ነው የምደውለው። መልካም ያገር ልጅ ይቀጥሉ። እሺ እንደቀጠለ ሀሳቤን ሁለት ጥያቄ ነው ያለን። እኔ ኢንሹራንስ ላይ አብዛኛውን ጊዜ ይሰራለሁ። ከኢንሹራንስ መኪኖችን አውጥቼ እየጠገንኩ ይሸጣለሁ። እሺ እና በዚህ ውስጥ የምገጠመኝ መሰለህ ኢንሹራንስ ፈቃድ ወስዶ መኪናው ለኛ ሽጠዋል። ነገር ግን ያ መኪና እግድ እንደሌለባችሁ ሰጥቶ ሰውየው ኢንሹራንስ የገባ ሰውዬ ገንዘቡን በልቶ ሄደዋል። በዚህ መካከል ቀድሞ የነበረ ሰውዬ ብር ይኖርበታል። ውክልና ነው የሰጣችሁ እንጂ ስም ዞሬ አይደለም። በዚህ ምክንያት መኪናው ጠግኜ ስም ለማዘዋወር ሲሄድ እግድ እንደታገደነ ስም ማዘዋወር እንደማይቻል ገጠመኝ። በዚህ ምክንያት ለምንድን ነው ይሄኛ ሰጣቸዋል ብዬ ሲጠይቁ በዛ ሰዓት ተሰጥቷል። ከዛ በኋላ ግን በዛ መካከል እግድ በሰውዬ ስም ስላለ ገብቶበታል ተብሎ ለአመት ከምናምን ወደ 2 አመት አካባቢ ሲከራከሩ እኔም ከነሱ ጋር ሲዳረግ ንብረቴ ቆሞ ለሄዳ ተዳርጋለሁ አንድ ጊዜ። ይሄ በኢንሹራንስ በኩል ያለ ነገር በምን ይታያል የምንለውን ጥያቄ የሚጠይቀው። ሌላ ደግሞ ሁለተኛ መንገድ ትራንስፖርትን የሚመለከት ኢንሹራንስ መኪና እናወጣለን፣ ጠግነን ገራጅ ፍቃድ ያለው ባተመዝጋቢ የሆነ አስጠግነን ደረሰኝ ወስደን እዛ ስንሄድ ብቃት ያለው ገራጅ ነው ብሎ ያግዱናል። ብቃት ካላመጣ አንቀይርላችሁም ይላሉ። ግን ወደ እነሱ ጋር ስንሄድ ደግሞ እነሱ ማህበር አላችሁ፣ በማህበራችን ይሄ ብቃት የሚባሉ ቀርተዋል ቆይተዋል ብሎ የሚሰጡን ነገር የለም። በዚህ ምክንያት ለክፉ ነጋዴዎች ብዙ ጊዜ ተዳርገዋለሁ። በትንሽ ነገር ሳይሆን በብዙ ገንዘብ ማለት ነው። ይቀየራል፣ ግን ክፉ ነጋዴዎች ናቸው፣ መንግስት የማያውቀው ናቸውና ይህንን መንገድ ትራንስፖርት በእውነት እልባት ቢያደርግበት እኔ ከልብ የሚያመሰግን ይሆናልና እነዚህ ሁለቱ ጥያቄዎች እስኪ መልስ እፈልጋለሁ። እሺ ያገር ልጅ መልስናት። እናመሰግናለን። አድማጫችን ያነሷቸው ጥያቄ የመጀመሪያው ያው ኢንሹራንስ ምናልባት እግድ ኢንሹራንሶች መኪና ሲሸጡ በጨረታ እግድ መኖሩን ማረጋገጣቸው ተገቢ ነው። ግለሰቦችም በዛ መልኩ ያንን አይተው መግዛታቸው ተገቢ ነው። ምናልባት በድጋሚ እግድ አለበት ከተባለ ማየቱ ይመረጣል ብዬ ነው ማስበው። ብዙ ጊዜ በጨረታ የሚሸጡ የመንግስትም ተቋማት በብዛት ይሸጣል። እኛ ጋር መጥተው ያጣራሉ። እነዚህ ተሽከርካሪዎች ምን ዕዳ አለባቸው፣ የፍርድ ቤት አለባቸው፣ የፖሊስ እግድ አለባቸው፣ የባንክ እግድ አለባቸው ብለው ያጣራሉ። ያንን ካጣሩ በኋላ ነው ወደ ሽያጭ የሚገቡት። ምናልባት አሁን ለእኔ ትንሽ እንትን ያለኝ ድጋሚ እግድ አለበት ከተባለ የእግድ ደብዳቤ ተይዞ እዛ ካሉት ኃላፊዎች ጋር መነጋገር የሚያስፈልግ ይመስለኛል። አሰራሩ ግን ቅድም ያልኩት ነው። እርሶም የጠቀሱት ማንኛውም ኢንሹራንስ በጨረታ ከመሸጡ በፊት ተሽከርካሪዎችን ይሄ መኪና የሚገኝበት ተቋም ፋይል ሄዶ የማጣራት ግዴታ አለበት። ለጨረታም ሲያቀርበው በዛ መልኩ ይሆናል ብዬ ስለማስብ ነው። ሁለተኛው ከብቃት ማረጋገጫ ጋር ያነሱት አሰራሩ ላይም መመሪያው ላይም ስላለ ነው። ማንኛውም ገራዥ የፌዴራል የብቃት ማረጋገጫ የተሰጣቸዋል ተሽከርካሪ የሚሰሩ ተቋማት አሉ። እነዚህ ለምሳሌ አሁን አይሱዞች ወደ የህዝብ ይቀየራሉ፣ ወደ ትራንስፖርት ይቀየራሉ። ማንኛውም ገራጅ አይሰራም እሱ። ይሄ በፌዴራል እውቅና ያላቸው የብቃት ጋራጆች አሉ። ያንን ለማለት ነው። ያ ደግሞ አሰራር የተቀመጠለት ስላለ ነው። ማንኛውም ገራጅ የራሱ የሆነ ክሎት አለው። ትናንሾች ገራጅ፣ ትላልቆች ገራጅ ብንልም የራሳቸው የሆነ ክሎት አላቸው። በየደረጃው ደግሞ መስፈርቱን የሚያሟሉ ደግሞ ካታጎሪ ተቀምጦላቸው የፌዴራል ብቃት ማረጋገጫ የሚያገኙ ደግሞ አሉ። ከባድ መኪና የሚለውጡ ምንድነው ቦዲ የሚቀየሩ ለህዝብ ወደ ጭነት የሚያደርጉ ገራጆች አሉ። ያን መሰረት ባደረገ ነው ቴክኒሻኖች እየጠየቁ ያሉት ስለሆነ በዛ መልኩ ብናየው ምናልባት ከዛ የወጣ ነገር ካለ እዛ ቅርንጫፍ በመሄድ ከቅርንጫፉ ዳይሬክተሮች፣ ቡድን መሪዎች ከሚመለከታቸው አካል ጋር መነጋገር ይቻላል ብዬ ስለማስብ
ሁለተኛው እርሶ የገዙት ከኢንሹራንስ ተቋም ስለሆነ ሁሌም አስተማማኝ ነው፣ ጥርጥር የለውም። ችግርም ቢያጋጥም ኢንሹራንሱ ራሱ የሚሸፍነው ነው። አጣርቶ መረጃውን ለመጨረሻው ወገን የማስተላለፍ ኃላፊነት የሱ ስለሚሆን ምንም አይነት እንግልትም ቢኖር ይሄን ላይ ወጡበትን የወረዱበትን ግምት ውስጥ አስገብቶ በፍርድ ቤቱ ላይ መጠየቅ ይቻላል እኮ እንትኑ ኢንሹራንስ ተቋም አልፈታም ቢል እንኳን በሄደበት አግባብ አለ አይደለም፣ የግዢ ሂደት አለ አይደለም፣ በዛ መሰረት የሚጠይቁበት ሁኔታ አለ። አሰራሩን መጠየቁ መልካም ነው። በዚህ ሂደት የሚሄዱበት ተገቢ ነው። አለበለዚያ ከዛ ተገዝቶ እኔ አስተካክዬ እሸጣለሁ ስል ወይ እጠቀማለሁ ስል የለም መኪናው እግድ አለበት ከተባለ ኢንሹራንስ ውስጥ በምን ያዘው እንዴትስ ለሌላው ወገን አስተላለፍ የሚል ጥያቄ ስለሚመጣ እርሶ ጋር ብቻ የሚቀመጥ ሳይሆን ነጥሮ የሚመለስ ጉዳይ ነው ይሄ የሚለውን ነገር እናያለን። የአገር ልጅ ስለደወሉ ከልብ አመሰግናለሁ። አዲስ አውቶሞቲቭ ነው ፕሮግራሙ ከኤፍኤም አዲስ 97.1 የአገር ልጆች ከ10 ሰዓት ጀምሮ ያለ ሰከንድ ፋታ እንግዲህ ካንዱ ወደ አንዱ እያልን እዚህ ደረጃ ላይ ደርሰናል። ወደ ማጠናቀቁ ትንሽ ደቂቃዎች ናቸው የሚቀሩን። የአገር ልጆች እስቲ አንድ ጥያቄ ብንቀበል መልካም ነው። 0115525484 0115525485 ዛሬ ሜካኒኮቹ መፍቻዎቹ ሞቶ ተደርድሮም እያለ ቱታውም አለ ምኑም አለ የተፈታ መኪና ግን የለም የተስተካከለ መኪኖቹ ሰላም ናቸው ማለት ነው። ይሄን ነው የምንፈልገው። ለማንኛውም የአገር ልጆች አዲስ አውቶሞቲቭ ነው። ጤና ይስጥልኝ የአገር ልጅ። ጤና ይስጥልኝ። ሰላም ነው አለን። የአገር ልጅ ማን ለበል ከየት ነው? አበበ እባላለሁ ከቡታጅራ። እሺ አቶ አበበ ምን ታዘዝ? የሆነች ባጃጅ ሽጬ ነበረ። እሺ ከዛ ለልጁ ሲሸጥለት የሸጠልኝ ብራዘር ነው። ገና ስም አላዞርኩለትም። ከዛ እሱ ግን ማህበርና ግብር እንደገና ደግሞ ሌላ 3 ነገር አለበት። እሱ ከሌለ ባጃጁን መልስልኝ ምናምን አለኝ። ግብር ማህበርና ቦሎ እሱን ካልከፈልክ መልስልኝ መኪናውን አለ። ክፍያማ ራሴ ከፍላለሁ ብለዋል። ግን ማህበር ከሌለበትና እንትን ከሌለ ለኔ ባጃጁን መልስልኝ ውሰዲ ብር ልመልስልኝ ምናምን አለ። ኦልሬዲ በውል ተቀባብላችኋል? ገንዘቡንም መኪናውን ተቀባብላችኋል? አዎ ባጃጁንም ሰጥቼዋለሁ፣ ገንዘብም ተቀብያለሁ። የቀረኝ 50 ሺህ ብር ብቻ ነው። እሱ ሻጭ ነው እርሶ? ሻጭ ኖት? አዎ ሻጭ ነኝ። ስንት ጊዜ ነው ከሸጡት? 2 ወር። ለምን ይሄን ያህል ጊዜ ይፈጃሉ? 50 ሺህ ብርስ ቢሆን ሰውየው አሟልቶ ይግዛ እንጂ አሁን በሶ ስም የተመዘገበው የመኪና አደጋ ቢደርስ ዝርፊያ ቢፈጸምበት በቀጥታ በቤት ቁጥሩ ችግሩ እንደሚመጣ ያውቃሉ ወደ ቤቶ? አይ እሱማ ትክክል ነው። እኔ ስራ ላይም ስለሆንኩኝ የለም ስራ መጀመሪያ ህግን ማጥራት ነው ማወቅ ነው መጀመሪያ በስሙ የተመዘገበው ነገር ሊያስጠይቆ እንደሚችል ማወቅ አለበት። ስለዚህ ስሞትን ማንሳት አለበት። ሊገዛን የመጣው አሟልቶ መግዛት አለበት። ይሄ ቀብድ ምናምን የሚያስፈልገው እኮ አይደለም። መኪና ጣጣው አልቆለት ስም የሚዞርበት ጉዳይ ነው። ተሽከርካሪ ነው። የቆመ ቤት ሰተት ብሎ የሚገባ ነው። ሌሎች መኪኖች ገጭቶ ከፍተኛ ወጪ ሊያስወጣ የሚችል ነው። ቤትም ካለው ወደ ቤቱ የሚመጣ ነው ችግሩ። መኪና ላለው ብቻ አይደለም፣ ለእግረኛ፣ ለአሽከርካሪ፣ ለባለ ንብረት፣ ለተማሪ፣ ለአስተማሪ የግዴታ መኪና ማወቁ የበለጠ ጥቅም አለውና ፕሮግራማችን ለሁሉም ነው። አዲስ አውቶሞቲቭ ዘውትር ሰኞ ከቀኑ 10 ሰዓት እስከ 12 ሰዓት ሰለሞን ሚዲያና ኮሚዩኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ጋር በመተባበር የሚቀርብ